Jesus Kingdom Power Ministry. ንጉሱና መንግስቱ። ኢየሱስ ስለ እግዚአብሔር መንግስት እያስተማረ ሲጓዝ ብዙ ሰዎች ይከተሉት ነበር። ኢየሱስ ንጉስ መሆኑን ገና አላወቁም ነበር። ነገር ግን የእርሱ መንግስት ሰዎች እንዴት መኖር እንደሚገባቸው ያስተምራቸው ነበር። ሰዎች በልባቸው ውስጥ ካለው በጎ ነገር የተነሳ መልካም ነገር ያደርጋሉ። ክፉ ነገር በልባቸው ውስጥ ሲኖር ደግሞ መጥፎ ነገር ያደርጋሉ። እግዚአብሔር ልባችሁን እንደርሱ ልብ ለማድረግ ይፈልጋል አለ ኢየሱስ። ኢየሱስ በእርሱ መንግስት ሰዎች እንዴት እንደሚኖሩ ለሕዝቡ አስተምሯል? አዎ አስተምሯል ወይስ አይደለም አላስተማረም? ኢየሱስ በእርሱ መንግስት ሰዎች እንዴት እንደሚኖሩ ለሕዝቡ አስተምሯል? አዎ አስተምሯል ወይስ አይደለም አላስተማረም? ኢየሱስም ስለ ምግብና ስለ ልብስ አትጨነቁ፣ በሕይወታችሁ ውስጥ እግዚአብሔርን ቀዳሚ አድርጉ፣ እሱን ታዘዙ፣ በእርሱም እመኑ፣ የሚያስፈልጋችሁን ነገር እርሱ ያዘጋጃል አላቸው። ኢየሱስም ይህንን ጸሎት አስተማራቸው። አባታችን እግዚአብሔር ሆይ፣ ስምህ የተቀደሰ ነው። በመንግሥተ ሰማይ እንደምትገዛ ሁሉ በምድር ላይ ግዛ። ዛሬ የሚያስፈልገንን ስጠን። አንተን እንድንታዘዝህ እርዳን። ኃይል ሁሉ ለዘላለሙ ያንተ ነው። አሜን። ከዚያም ኢየሱስ አንድ ታሪክ ነገራቸው። አንድ ሰው ቤቱን በዓለት ላይ ገነባ። ከዚያም አንድ ትልቅ ማዕበል መጣ። ነገር ግን ቤቱ በዓለት ላይ ስለተገነባ አልወደቀም። እግዚአብሔር በምድር ላይ ይገዛል፣ የሚያስፈልገንንም ለመስጠት ኃይል አለው። እውነት ወይስ ሐሰት? እግዚአብሔር በምድር ላይ ይገዛል፣ የሚያስፈልገንንም ለመስጠት ኃይል አለው። እውነት ወይስ ሐሰት? ሌላ ሰው ደግሞ ቤቱን በለስላሳ አሸዋ ላይ ሠራ። ትልቅም ማዕበል መጣ። ቤቱ በአሸዋ ላይ ስለተገነባ በከፋ ሁኔታ ወደቀ። ኢየሱስም እኔ የማስተምራችሁ ነገሮች እንደ ዓለት ናቸው። ቃሌን በሥራ ላይ ከዋላችሁ ቤቱን በዓለት ላይ እንደሠራው ሰው ትሆናላችሁ አላቸው። የኢየሱስን ቃል የምንታዘዝ ከሆነ ቤቱን በምድር ላይ እንደሠራው ሰው እንሆናለን።
የኢየሱስን ቃል የምንታዘዝ ከሆነ ቤቱን በምድር ላይ እንደሰራው ሰው እንሆናለን።